ሰላም ሰላም እንዴት ናችሁ? ዛሬ በሌላ ቪዲዮ መጥቻለሁ ማለት ነው። እኔ ኬዲዮ ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት ለስልካችሁ በጣም ጠቃሚ የሆኑ አፕሊኬሽኖችን ይዤላችሁ የመጣሁት ስልካችሁን ላይፍ ብዙ የሚያደርግ እና ስልካችሁ ላይ የምትጠቀሙትን ነገር አፕዴት ለማድረግ የሚያስፈልጋችሁ እኔ ጋር ምርጥ አፕሊኬሽኖች አሉ ማለት ነው። እንግዲህ ዛሬ በቶፕ 5 ይዤላችሁ መጥቻለሁ። እያንዳንዱን የማሳያችሁ ይሆናል ማለት ነው። እያንዳንዱን ዲቴል የማሳያችሁ ይሆናል። እንግዲህ እናንተ እስከ መጨረሻው በመከታተል እና ይህንን ቻናል ደግሞ ላይክ እና ሰብስክራይብ በማድረግ እኔን ማበረታታት ትችላላችሁ ማለት ነው። ወደ ቪዲዮ ልውሰዳችሁ። የመጀመሪያው የሚሆነው ኤአይ ቪዲዮ ጀነሬተር ነው ማለት ነው። ኤአይ ቪዲዮ ጀነሬተር ስላችሁ ዌብሳይትም አይደለም፣ ሌላ ፕላትፎርም ማለት ነው። አፕሊኬሽን ስልካችሁ ላይ ጭናችሁ የተለያዩ የኤአይ ቪዲዮዎችን የምትሰሩበት ማለት ነው። ቴክስት እየጻፋችሁ ወይም ሌላ ኢሜጆችን እያስገባችሁ ወደ ቪዲዮ የምትቀይሩበት ማለት ነው። ኤአይ ቪዲዮ ከዛ በኋላ ወደ ለተለያዩ ቲክቶክ ወይም ዩቲዩብ ላይ መልቀቅ የምትችሏቸውን ኤአይ ቪዲዮችን እዚህ ላይ ጀነሬት በማድረግ መስራት ትችላላችሁ ማለት ነው። ከፈለጋችሁ ቴክስት፣ ከፈለጋችሁ ደግሞ ኢሜጅ እያስገባችሁ ቪዲዮ ማድረግ ትችላላችሁ። ደግሞ በተጨማሪ ደግሞ እዚህ አፕሊኬሽን ላይ ሌላ ደስ የሚሉ ነገሮች አሉ። አሁን በብዛት ሶሻል ሚዲያ ላይ የሚገኙ አንዳንድ ፎቶዎችን ልናይ እንችላለን። ጄሚናይ ላይ ፕሮምፕት እያስገባን የምንሰራቸው ማለት ነው። እነሱም አንዳንድ የአሻንጉሊቶች አሉ፣ የሳይበር ፎቶዎች አሉ፣ የተለያዩ የጌልቢ ፎቶዎች ይገኛሉ፣ አኒሜሽኖች ማለት ነው። እዚህ ጋር እንደምታዩት በዝርዝር አስቀምጬላችኋለሁ። እንግዲህ እነሱ በአጠቃላይ እዚህ አፕሊኬሽን ላይ ተጠቅማችሁ ሁሉንም እዚህ ጋር ማሳያችሁን መስራት ትችላላችሁ ማለት ነው። እንግዲህ በጣም ያቀለልናል ብዬ ተስፋ አድርጋለሁ። እናንተም ተዋናጋችሁ ህይወታችሁን ቀለል ማድረግ ትችላላችሁ፣ በዚህ ስራችሁን መፍጠር ትችላላችሁ ማለት ነው። እንግዲህ ይህን አፕሊኬሽን ዲስክሪፕሽን ላይ ይገኛል ማለት ነው። እያንዳንዱ የምነግራችሁ አፕሊኬሽኖች ዲስክሪፕሽን ላይ ማስቀምጥላችሁ ይሆናል። ሁለተኛው ደግሞ ኔትፍሊክስ ፕሪሚየም ማለት ነው። ኔትፍሊክስ ፕሪሚየም ከዚህ በፊት እናውቃለን፣ ክሮም ላይ አለ ምናምን ትችላላችሁ። ይህኛው ግን ልክ እንደራሱ ምንም አይነት ልዩነት የሌለው አፕሊኬሽን ማለት ነው። ኔትፍሊክስ ፕሪሚየም የተለያዩ ሲሪየሶችን፣ ቲቪ ሾዎችን እና ፊልሞችን እያንዳንዱ ኔትፍሊክስ ላይ የሚታዩትን ፕሪሚየም የሆኑትን ማለት ነው እዚህ ላይ እያንዳንዱ ማግኘት ትችላላችሁ ማለት ነው። ያለምንም አድ ነው የምትጠቀሙት። አድ የሚባል ነገር አያስቸግራችሁም ማለት ነው። በዛ ላይ ደግሞ እዚህ ደስ የሚለው አፕሊኬሽኖችን አንዳንድ ጌሞችን በጣም ትችላላችሁ። ለምሳሌ እንደ ስኩዊድ አይነት እንደ ጂቲኤ 5 ምናምን አይነት ጌሞችን እዚህ ላይ ማግኘት ትችላላችሁ ማለት ነው። እንግዲህ ይህን አፕሊኬሽን ዳውንሎድ አድርጋችሁ ያለምንም ክፍያ መጠቀም ትችላላችሁ ማለት ነው። ዲስክሪፕሽን ላይ ይገኛል ማለት ነው። ወደ ሶስተኛው ልውሰዳችሁ። ሶስተኛው ደግሞ ኪዚቴን ጌምስ ይባላል። ይህ አፕሊኬሽን ደግሞ የሚጠቅማችሁ እርግጠኛ ነኝ ከዚህ በፊት ድሮ የምንጫወታቸው ጌሞች ሊኖሩ ይችላሉ፣ ወይም ቨርዥናቸው ከኛ ስልክ በታች ሆኖ ያቋረጥናቸው ጌሞች ሊኖሩ ይችላሉ። ስለዚህ መፍትሄው እዚህ አፕሊኬሽን ላይ ይገኛል። የተለያዩ ፍሪ የሆኑ ኦንላይን ጌሞች ይገኛሉ እዚህ ላይ እንደ ፐብጂ እና ኮል ኦፍ ዲቲ የተለያዩ ጂቲኤ 5 ምናምን መጫወት የምትችሉት በስልካችሁ ማለት ነው። ኦንላይን ጌሞችን ምንም ጭንቅንቅ ኢንተርኔት ትንሽ ቢሆን ወይም ከፍ ቢሆን ምንም የማይቆራረጥበት አፕሊኬሽን ነው ማለት ነው። ሌላ ደግሞ የተረሱ ጌሞች ኦልድ የሆኑ ጌሞች አሉ። እነሱን ጌሞች እዚህ ላይ ቨርዥናችሁ አይፈቅድም ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። የትኛውንም ጌሞች ማግኘት ትችላላችሁ። እዚህ ጋር እንደማሳያችሁ ምን ያህል ብዛት ያለው ጌሞች እንዳሉት ማየት ትችላላችሁ ማለት ነው። ወደ አራተኛው ደግሞ አሁን ልውሰዳችሁ። አፕሊኬሽኑን እንደነገርኳችሁ ዲስክሪፕሽን ላይ ማግኘት ትችላላችሁ። አራተኛው ደግሞ ሲክ ክሊነር ይባላል። ሲክ ክሊነር ያው ስሙን ከነገራችሁ ራሱ ልታውቁት ትችላላችሁ። ስልካችሁ ላይ የተለያዩ የተጨናነቁ ፋይሎችን የሚያስተካክልና ዲሊት የሚያደርግ ማለት ነው። ዲፕሊኬት የሆኑ አንዳንድ ጃንክ የሆኑ ፋይሎችን ዲሊት የሚያደርግልን እና ሌላ ደግሞ ስልካችን በተጨናነቀ ቁጥር ራሱ ሪፍሬሽ እያደረገ አውቶ ማለት ነው። ሌላ ደግሞ እዚህ አፕሊኬሽን ላይ የሚገኘው ስልካችን አጠገብ ወይም ከኖቲፊኬሽን በታች የሚገኝ የሾርት ከት ክሊን ማድረጊያ ይገኛል ማለት ነው። አንዳንድ አፕሊኬሽኖችን ደግሞ ዲፕ ስሊፕ ውስጥ ተጠቅመናቸው ምናልባት ረስተናቸው ዳውንሎድ አድርገን ረስተናቸው ሳንጠቀማቸው እነሱ ግን ባክግራውንድ ላይ እየሰሩ ባትሪያችንን እየጨረሱብን ወይም ፋይል እየያዙብን ሊያስቸግሩን ስለሚችሉ ይህን አፕሊኬሽን በመጠቀም እነሱን ዲፕ ስሊፕ ውስጥ አስገብተን ምንም አይነት የባክግራውንድ አክቲቬት እንዳያደርጉ ማድረግ የሚችል አፕሊኬሽን ነው ማለት ነው። ይህም አፕሊኬሽን ዲስክሪፕሽን ላይ ይገኛል፣ ተጠቀሙበት እላለሁ ማለት ነው። ወደ አምስተኛውና ወደ መጨረሻው እንሄድ። ወደ መጨረሻው ስንሄድ ጋይሶች ወደ መጨረሻው ስንሄድ ግን በመጀመሪያ
ቪዲዮ ላይክ አድርጋችሁ አሁን ከመናገር በፊት ቀድማችሁ ላይክ ማድረጋችሁን እንዳትረሱ። ይሄ አሁን የምነግራችሁ አፕሊኬሽን ወይም ዌብሳይት በጣም 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 የሚጠቅማችሁ ነው ማለት ነው። ይሄ አፕሊኬሽን ወይም ዌብሳይት አላችሁ ማለት ሁሉም በአንድ ላይ ስልካችሁ ላይ ይዛችኋል ማለት ነው። እንግዲህ ፒሲ የላችሁም ወይም ላፕቶፕ የላችሁም፣ ስቴሽን የላችሁም፣ መጽሐፍ የላችሁም፣ ወይም ኔትፍሊክስ የላችሁም፣ ቲቪ የላችሁም፣ የተለያዩ ኤሌክትሮኒክሶች የላችሁም። አሁን ማሳያችሁ ግን ይሄ ዌብሳይት አንድ ላይ አጠቃሎ የያዘ ሲሆን እንግዲህ አሁን መነግራችሁ ይሆናል ማለት ነው። እናንተ ግን አሁን ሰብስክራይብ አድርጉ፣ አሁን ሰብስክራይብ አድርጉ። ይህንን ዌብሳይት ስነግራችሁ ማንም እንናገር አይፈልግም። እርግጠኛ ነኝ የተለያዩ ችግሮች ሊነግሯችሁ አይፈልጉም። ቴክ የሚሰሩ ሰዎችም ሊነግሯችሁ አይፈልጉም። ግን እንግዲህ ዛሬ እናንተ በሰብስክራይብ ታቆሙናላችሁ ብዬ ድብቅ የሆነች አንድ ዌብሳይት ነው ማሳያችሁ ማለት ነው። ሂፕ ወይም ኔስት ትባላለች። እዚህ ዌብሳይት ላይ ማታገኙት ነገር የለም፣ በጭራሽ የለም። እንደሰማችሁ ምንም አይነት ነገሮችም እዚህ ዌብሳይት ላይ አሉ ማለት ነው። አሁን ቅድም የጠቀስኩላችሁ ኤሌክትሮኒክሶች ሲሆነ ቲቪ፣ የተለያዩ ፕሌይስቴሽኖች ላይ የምትተገብሯቸው ሁሉ አይነት ዲቫይሶች እዚህ ላይ ይገኛሉ ማለት ነው። ሂፕ ዌብ ኔስት ይባላል። ሂፕ ዌብ ኔስት የተለያዩ ነገሮች አሉ። እዚህ ጋር ከመብዛታቸው የተነሳ እዚህ ጋር በላይ ታስቀምጫቸዋል። እንግዲህ እያንዳንዱ ነገራችሁ እዚህ ጋር ለምሳሌ ጌሞች አሉ። ጌሞች ፒሲ ላይ የምትጫወታቸው ፒኤስ ላይ ፒኤስ ፎር ወይም የተለያዩ ፕሌይስቴሽን ላይ ተጫዋቾቹ ጂቲኤ አለ፣ ሞርታል ኮምባት የተለያዩ ለምሳሌ ታውቁታላችሁ ዌብሳይቶች አሉ። የፒሲ ጌሞችን ለማውረድ ዌብሳይቶች አሉ። ለምሳሌ ፊት ካርል ምናምን የሚባሉ አሉ እና ጂቲኤ የተለያዩ ጌሞችን ፊፋዎች ኤፍሲ ነው ለማውረድ እንጠቅመዋል እና ዩቶርናንት የሚባል አለ ካወቃችሁት። ፊት ካርል እና ዩቶርናንት ሌላም አንድ ስማቸው ጠፍቶኛል ግን እዚህ ላይ ጌምስ የሚለውን በመጫን አሁን እዚህ ጋር ነው ማሳያችሁ። ጌምስ የሚለውን በመጫን የተለያዩ ጌሞችን በቀላሉ እዚህ ስልካችሁ ላይ አወረዳችሁ ወይም ፒሲያችሁ ላይ ከከፈታችሁ ፒሲያችሁ ላይ አወረዳችሁ ጌሙን መጫወት ትችላላችሁ ማለት። ሁለተኛው ደግሞ ሙቪ ነው። ሙቪ እና ሾዎች የተለያዩ ኔትፍሊክስ ላይ የምታዩቸው ወይም ዳውንሎድ አድርጋችሁ ሌላ ኤችቢኦ የምታዩቸው ካሉ እዚህ ላይ ዳውንሎድ አድርጋችሁ በነፃ ማየት ትችላላችሁ። ሶስተኛው ደግሞ ስትሪሚንግ አለ። ስትሪሚንግ የተለያዩ ኳሶች ለምሳሌ ፕሪሚየር ሊግ አለ፣ ቡንደስሊጋ ምናምን እንላቸዋለን። ደግሞ ፊልሞች ላይ የሚተላለፉት ቲቪ ኢቢኤስ ምናምን እንላቸዋለን። እዚህ ላይ ማግኘት ኢቢኤስ አይኖርም ግን ያው የተለያዩ የውጭ ቲቪ ምናምን የምንላቸው እዚህ ላይ ይገኛሉ ማለት ነው። ሌላኛው ደግሞ ሶፍትዌሮች አሉ እዚህ ላይ ለምሳሌ አፍተር ኢፌክት አለ፣ ዳቪንቺ ሪዞልቭ፣ ፕሪሚየር ፕሮ፣ ሌላ የተለያዩ አዶቢዎችን እዚህ ላይ በቀላሉ ገብተን ፋይል ተቀምጦልናል። ገብተን ብቻ ዳውንሎድ የምናደርገው ምንም አይነት ሰርች የምናደርገው ነገር አይኖርም ማለት ነው። ሌላኛው ቡክስ ነው። ቡክስ የተለያየ አሁን ተማሪዎች ልትማሩ ትችላላችሁ፣ ዩኒቨርሲቲ ወይም ሃይር ስኩል ትማሩ ለሁሉም ማለት ነው። እዚህ ቡክስ ሚለውን ገብታችሁ የትኛውንም ቡክ ማግኘት ትችላላችሁ። አፈ ታሪክ ሊሆን ይችላል፣ ልቦለድ የሚባሉት እነሱም እዚህ በአጠቃላይ ማግኘት ትችላላችሁ ማለት ነው። ገብታችሁ እንግሊዝኛም ሆነ አማርኛ እዚህ ላይ ቡክስ የሚለውን ክሊክ በማድረግ ማግኘት ትችላላችሁ ማለት ነው። ሌላኛው ሙዚክ ነው። ይህን ደግሞ ስፖቲፋይ ላይ ለምሳሌ ወይም ሙዚክ ምንለው አለ፣ አይቱን ምንለው አለ አይፎን ላይ ማለት ነው። እነሱም ሁሉም አጠቃላይ እዚህ ላይ በነፃ አስቀምጦልናል ማለት ነው። ሙዚክ ሚለውን ክሊክ በማድረግ መጠቀም ይችላል። ሌላኛው እንዳልዘገይባችሁ አኒሜ አለ። አኒሜ አኒሜሽን የምናይበት ፊልሞች ማለት ነው። ሌላኛው ደግሞ የተለያዩ ቪፒኤኖች አሁን አፕሊኬሽን ምንጭናቸው አድ ምናምን ያስቸግራ ቪፒኤን ለመጠቀም ማለት ነው። የተለያዩ ፔይፓሎችን ምናምን ለመክፈት ስንፈልግ ቪፒኤን ስለሚያስፈልግ ይህኛው ቪፒኤን እንድትጠቀሙት እመክራችኋለሁ ማለት ነው። እዚህ ላይ ምንም አይነት አድ አይጠይቅም። የተለያዩ ቪፒኤኖችን ዳውንሎድ አድርገን መጠቀም እንችላለን ማለት ነው። ሌላኛው ደግሞ አድ ብሎከርስ ነው ማለት ነው። አድ ብሎከር ማለት እንደምታውቁት የትኛውም አፕሊኬሽን አሁን ላይ ያሉ አፕሊኬሽኖች ላይ አድ በአድ ነው። አድ በአድ ሁሉ አስጨንቆን ምን ብሎን የምንጠቀሙ እና እነሱን ለማጥፋት ለምሳሌ አንዳንድ ጌሞች ላይ የተጫወትን ፖፕ አፕ አድርገው
ሊያስቸግሩ ስለሚችሉ ወይም ፊልም እያየን ፖፕ ያደርጋሉ። ወይም ይሄን ለመክፈት አድ ይሁን የሚለን ነገር አለ። እሱን ለማጥፋት እዚህ ላይ ገብታችሁ አድ ብሎከር የምትለው መጨረሻ ላይ እንደምታዩት እሱን ክሊክ አድርገን የተለያየ አፕሊኬሽኖችን ጭነን አድን ብሎክ ማድረግ እንችላለን ማለት ነው። እንግዲህ የዛሬው ቪዲዮችን ይህን ይመስል ነበር። እንደጠቀማችሁ እርግጠኛ በተለይ መጨረሻዋ እንደጠቀመቻችሁ በጣም እርግጠኛ አጠቃላይ ልንገራችሁ ብዬ ነው። የመጨረሻዋ ሌሎቹን ባጭሩ ራሱ ያጠቃለለች ናት ማለት ነው፣ ከኤአይ ጀነሬተሩ በስተቀር ማለት ነው። እንግዲህ ይህን የነገርኳችሁን ዌብሳይት ሆነ አፕሊኬሽን ዲስክሪፕሽን ላይ የምታገኙት ይሆናል ማለት ነው። እነዚህ አፕሊኬሽኖች ለእኔ በጣም ስለጠቀሙኝ እና ህይወቴን ስለቀየሩልኝ አንዳንድ ነገሮችን ስላቀለሉልኝ ነው። እናንተም እንደኔ እንዲያቀልላችሁ ወይም ህይወታችሁ እንዲቀይርላችሁ ስልካችሁን ብዙ ላይፍ እንዲኖራትና አፕዴት እንድትሆንላችሁ ይህንን የነገርኳችሁን አፕሊኬሽኖችን ዲስክሪፕሽን ላይ በመጫንና ዳውንሎድ በማድረግ መጠቀም ይችላል ማለት ነው። ይመቻችሁ።